ወደ ምስጢራቱ ከመግባታችን በፊት ለመሆኑ ይህ ግዙፍ ሐይቅ እንዴት ሊፈጠር ቻለ የሚለውን እንይ። የጂኦሎጂ ተመራማሪዎች እንደሚነግሩን ከሆነ የጣና አፈጣጠር ድንገተኛና አስፈሪ በነበረ ተፈጥሯዊ ክስተት የመጣ ነው። ከዛሬ 5 ሚሊዮን ዓመታት በፊት በአካባቢው በነበረ ከፍተኛ የእሳተ ገሞራ ፍንዳታ የሚፈሰው እሳት ወይም ላቫ የአባይን ወንዝ መውጫ መንገድ ዘጋው። በዚህም ምክንያት ወንዙ ታግቶ መቆም ጀመረ። ውሃውም እየተጠራቀመ ሰፊውን የጣና ሐይቅ ፈጠረ። ይህም ማለት ሐይቁ ከመፈጠሩ በፊት በዚያ ቦታ ላይ ጥንታዊ ወንዞች፣ ለምለም ሸለቆዎችና ምናልባትም የጥንት ስልጣኔዎች ነበሩ ማለት ነው። ወደ ምስጢራቱ ከመግባታችን በፊት ለመሆኑ ይህ ግዙፍ ሐይቅ እንዴት ሊፈጠር ቻለ የሚለውን እንይ። የጂኦሎጂ ተመራማሪዎች እንደሚነግሩን ከሆነ የጣና አፈጣጠር ድንገተኛና አስፈሪ በነበረ ተፈጥሯዊ ክስተት የመጣ ነው። ከዛሬ 5 ሚሊዮን ዓመታት በፊት በአካባቢው በነበረ ከፍተኛ የእሳተ ገሞራ ፍንዳታ የሚፈሰው እሳት ወይም ላቫ የአባይን ወንዝ መውጫ መንገድ ዘጋው። በዚህም ምክንያት ወንዙ ታግቶ መቆም ጀመረ። ውሃውም እየተጠራቀመ ሰፊውን የጣና ሐይቅ ፈጠረ። ይህም ማለት ሐይቁ ከመፈጠሩ በፊት በዚያ ቦታ ላይ ጥንታዊ ወንዞች፣ ለምለም ሸለቆዎችና ምናልባትም የጥንት ስልጣኔዎች ነበሩ ማለት ነው። ወደ ምስጢራቱ ከመግባታችን በፊት ለመሆኑ ይህ ግዙፍ ሐይቅ እንዴት ሊፈጠር ቻለ የሚለውን እንይ። የጂኦሎጂ ተመራማሪዎች እንደሚነግሩን ከሆነ የጣና አፈጣጠር ድንገተኛና አስፈሪ በነበረ ተፈጥሯዊ ክስተት የመጣ ነው። ከዛሬ 5 ሚሊዮን ዓመታት በፊት በአካባቢው በነበረ ከፍተኛ የእሳተ ገሞራ ፍንዳታ የሚፈሰው እሳት ወይም ላቫ የአባይን ወንዝ መውጫ መንገድ ዘጋው። በዚህም ምክንያት ወንዙ ታግቶ መቆም ጀመረ። ውሃውም እየተጠራቀመ ሰፊውን የጣና ሐይቅ ፈጠረ። ይህም ማለት ሐይቁ ከመፈጠሩ በፊት በዚያ ቦታ ላይ ጥንታዊ ወንዞች፣ ለምለም ሸለቆዎችና ምናልባትም የጥንት ስልጣኔዎች ነበሩ ማለት ነው።